አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናላችን ቤተሰቦች ሰላም እንደምን አላችሁ? አለን። ዛሬ የብረት ዋጋ ብዙዎቻችሁ ስራ ለን እያላችሁ ነበረ። የብረት ዋጋ እና የሲሚንቶ ዋጋ እንዲሁም የብሎኬት ዋጋ ሶስቱን ይዤላችሁ ቀርብ ያለው ብረት ከ8 ጀምሮ እስከ 8 ባለ 10 ባለ 12 ባለ 14 ባለ 16 እንዲሁም ባለ 20 ብረት የሀገር ውስጥና የቱርክ ብረት ስንት እየተሸጠ ነው ከከፍተኛ እስከ ዝቅተኛ እጀላችሁ ቀርብ ያለው። እንዲሁም ሲሚንቶ ዳንጎቴ፣ ለሚ ናሽናል ሲሚንቶ ሌሎችንም ዋጋ ወቅታዊ ዋጋ ከዝቅተኛ እስከ ከፍተኛ ያለውን አሁን ላይ እየተሸጠበት ያለውን ዋጋ እጀላችሁ ቀርብ ያለው። ሌላው ብሎኬት ነው። ብሎኬት ባለ 15 እና ባለ 20 ባለ 10 የነዚህን እንመለከታለን። እስከ መጨረሻ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ያው በዚህ ቻናል ከሚቀርብላችሁ ስራ መካከል አዋጭ የሆነ ቢዝነስ ከውጭ ስትመጡ ምን ልስራ ብላችሁ ላሰባችሁ ይቀርብላችኋል። እንዲሁም የኮርኒስ ስራ፣ የጂፕሰም ስራዎች፣ የፊኒሺንግ ስራዎች፣ የሴራሚክ ዋጋዎች ይቀርባል። ሰብስክራይብ አድርጋችሁ ተቀላቀሉ። እንዲሁም ቤት ለመስራት ያሰባችሁ ምን ያክል ይፈጃል የሚለውን ይቀርብበታል። የተሰራላችሁም ቪዲዮ አለ መለስ ብላችሁ ማየት ትችላላችሁ። የመቶ ቆርቆሮ የ50 የ60 የ70 የ80 እስከ 150 ድረስ የተሰራላችሁ ቪዲዮ አለ። እንደየወቅቱና እንደየጊዜው የግንባታ እቃም ሲጨምርም ሲቀንስም የሚቀርበት ቻናል ነው ሁሉ ማለት ይቻላል። በቀጣይ የምሰራላችሁ መረጃ ካለ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ የማቀርብላችሁ ይሆናል። አሁን ቀጥታ ወደ መረጃው ስናልፍ አስቀድመን የምንመለከተው የብረት ዋጋ ሲሆን ባለ 8 ብረት አርማታ ብረት የሀገር ውስጥ እንግዲህ ከከፍተኛ እስከ ዝቅተኛ የሚሸጥበት ከ700 ብር ጀምሮ እስከ 800 ብር ድረስ እየተሸጠ ይገኛል። በክፍለ ሀገር በሄደ ቁጥር እየጨመረ ይሄዳል ማለት ነው። የሀገር ውስጥ ብረት የቱርክ ብረት ደግሞ በመቀጠል እነግራችኋለሁ። ቱርክ ደግሞ ከ823 ብር እስከ 850 ብር ድረስ እየተሸጠ ይገኛል። ባለ 10 ብረት ደግሞ 1140 ብር ነው ዝቅተኛ፣ ከፍተኛ 1150 ብር ነው እየተሸጠ የሚገኘው ባለ 10 ብረት ማለት ነው። ሌላው በቱርክ ደግሞ ሲሆን 1295 ብር ነው። ከፍተኛ እስከ 1300 ብር ድረስ ነው እየተሸጠ የሚገኘው በቱርክ አርማታ ብረት ባለ 10 ማለት ነው። ባለ 12 ብረት 1650 ብር ነው። ያው ከፍተኛ የተሸጠ ዝቅተኛ 1600 ነው። 1650 ብር ድረስ ነው ከፍተኛ የተሸጠ የሚገኘው። እንዲሁም ባለ ቱርክ ደግሞ ቱርክ አርማታ ብረት ባለ 12 1863 ብር ነው እየተሸጠ የሚገኘው። ሌላው ባለ 14 ነው። ባለ 14 የሀገር ውስጡ 2250 ብር ሲሆን የቱርክ ደግሞ 2541 ብር እየተሸጠ ይገኛል። ባለ 16 ብረት አርማታ ብረት 2938 ብር ነው የሀገር ውስጥ እየተሸጠ የሚገኘው። እንዲሁም ከፍተኛ እስከ 3000 ብር ድረስ ነው ባለ 16 እየተሸጠ የሚገኘው። ሌላው ቱርክ ደግሞ ባለ 16 ብረት 3318 ብር ነው እየተሸጠ የሚገኘው። ከፍተኛ እስከ 3400 ብር ነው እየተሸጠ የሚገኘው ባለ 16 ብረት ማለት ነው። ባለ 20 ብረት ደግሞ 4588 ብር ሲሆን እየተሸጠ የሚገኘው። የሀገር ውስጡ የቱርኩ የለም እዚህ ጋር። ሌላው ደግሞ ወደ ሲሚንቶ መረጃ ስንገባ ሲሚንቶ እንግዲህ ናሽናል እና ዳንጎቴ ነው ይዤላችሁ የቀረብኩት። እሱም ፒፒሲ ሲሚንቶ ነው። እንግዲህ ሲሚንቶ ለሚ ሲሚንቶ ናሽናል ለሚ ሲሚንቶ 1120 ብር ነው ዝቅተኛ እየተሸጠ የሚገኘው። ከፍተኛ እስከ 1270 ብር እስከ 1300 ብር ድረስ እየተሸጠ ይገኛል። በየክፍለ ሀገሩ ዋጋ ይለያያል ማለት ነው። ራቅ ባለው የሄደ ቁጥር እስከ 1350 ብር የሚሸጥበትም ቦታ አለ ማለት ነው። ዝቅተኛ 1120 ብር ነው በአዲስ አበባ መሀል ከተማ እየተሸጠ የሚገኘው። ሌላው ዳንጎቴ ነው። ዳንጎቴ ዝቅተኛ 1200 ብር ነው እየተሸጠ የሚገኘው በዚህ በያዝነው ወር ላይ። ከፍተኛ እስከ 1400 ብር ድረስ ነው በክፍለ ሀገር እየተሸጠ የሚገኘው። እንደየአካባቢው ይለያያል ሲሚንቶ ማለት ነው። ሌሎችም ደርባ ሞገርም ሲሚንቶ ተመሳሳይ ናቸው። እስከ 1400 ብር ድረስ ነው ከፍተኛ እየተሸጠ የሚገኙት በክፍለ ሀገር። ዝቅተኛ እስከ 1120 ብር ድረስ ነው እየተሸጡ የሚገኙት ማለት ነው። ሌላኛው መረጃችን ብሎኬት ነው። ብሎኬት ባለ 20 አለ፣ ባለ 15 አለ፣ ባለ 10 አለ። ዝቅተኛ ባለ 20 ብሎኬት 27 ብር ነው እየተሸጠ የሚገኘው በአዳማና በመሀል ከተማ እንዲሁም
ደቡብ ክልል ለዚህ ይሸጣል። በአማራ ክልልና ደግሞ በሌሎች ከተሞች ደግሞ ከፍተኛ እየተሸጠ የሚገኘው እስከ 55 ብር ድረስ ነው ባለ 20 እየተሸጠ የሚገኘው ብሎኬት ማለት ነው። እንዲሁም ባለ 15 ደግሞ ዝቅተኛ 26 ብር ሲሆን ከፍተኛ እሱም ከ45 ብር እስከ 50 ብር ድረስ ነው እየተሸጠ የሚገኘው። ባለ 10 ብሎኬት 27 ብር ነው እየተሸጠ የሚገኘው። እሱም እንደዛው ተመሳሳይ ከፍተኛ እስከ 40 ብር ድረስ እየተሸጠ ይገኛል ባለ 10 ብሎኬት።